ማንቸስተር ዩናይትድ በዚሁ የሚቀጥል ከሆነ ማን ይሁን የሚችለው ማን ይሁን የሚቋቋመው? ቀጣይ ደግሞ ከአርሰናል በኤምሬትስ ስቴዲየም ጨዋታውን ያደርጋል። ማይክል ካሪክ ምን አይነት ቡድን፣ ምን አይነት የሚበላ፣ ምን አይነት መልክ ያለው፣ ምን አይነት ጣዕም ያለው ጨዋታ ነው እያስመለከተን የሚገኘው። እስከ መጨረሻው አብራችሁን ስለምትቆዩ ከልብ አድርገን እናመሰግናለን። ያላችሁን ሐሳብና አስተያየት እንግዲህ ኮመንት ላይ አስቀምጡልን። ታፕ ኮፕሊንክ ሼር ሪፖስት እንድታደርጉልንም በአክብሮት እንጠይቃለን። ማንቹሪያን ደርቢ ምን ያሳየናል? እስከ መጨረሻው አብራችሁን ቆዩ። በርናርዶ ሲልቫ ያሻማው ኳስ አኬ የገጨው ኳስ ለምን ሰወጣው? ላመንስና ዲያጎ ዳሎት ዋይ መረብ ላይ አረፈ። ገባ ሊባል የነበረ ኳስ አወጡ ማንቸስተር ዩናይትዶች። ላመንስ አተረፋቸው። አማድ ዲያሎ ሀገሩ ላይ ደማቅ የነበረው አማድ ዲያሎ በድጋሚ ካስሜሮ። ምን አይነት ግብ ጠባቂ ነው ይሄ! ጉድ ያለ እንዴ! ጂያንሉጂ ዶናሩማ ተኝቶ በተኛበት በቀኝ እግሩ ካስሜሮ ቺፕ አረጋለሁ ሲል በተኛበት ቺፕ ሊያደርግ የነበረው ኳስ አዳነ። ዋይ ጂያንሉጂ ዶናሩማና ዛሬ የኦፍሳይድ ኳሶች፣ ከጨዋታ ውጭ የሚያደርጉ ኳሶች ማንቸስተር ሲቲዎችን እያተረፏቸው ይገኛሉ። የላከው ኳስ በድጋሚ ጂያንሉጂ ዶናሩማ። አረ የጉድ ያለው እንዴት ወድላችሁ አድማጮቻችን! ጂያንሉጂ ዶናሩማ ዛሬ ኦልትራፎርድ እየጮኸበት ኦልትራፎርድ ሊያደናብረው እየሞከረ ነገር ግን አልቻለም። እንዴ ምን አይነት ግብ ጠባቂ ነው ጂያንሉጂ ዶናሩማ! ብሩኖ ፈርናንዴዝ ያሻማውን ኳስ ሙቤሞ እንደመጣለው በፖሊ ያለውን ኳስ ጂያንሉጂ ዶናሩማ ወጣው። ቀጠላውንም 0-0 የጉድ ያለ በርናርዶ ሲልቫ ያሻማውን ማጉዌር ያወጣውን ኳስ ኡቤሞ በካውንተር አታክ እየመጡ ይገኛሉ። ምን ሊፈጠር ይችላል? ማንቸስተር ዩናይትዶች ኡቤሞ ሰጠው። ሙቤሞ የጉድ ያለ! ኧረ የጉድ ያለ! ውዴት ወደዳችሁ አድማጮቻችን ማንቸስተር ሲቲዎች ለራሳቸው የቀጠሩትን ለራሳቸው ያቀሩትን የግብ ሙከራ ማንቸስተር ዩናይትዶች ወደ ራሳቸው ገለበጡት። በርናርዶ ሲልቫ ያሻማውን ኳስ ማጉዌር ያወጣውን ኳስ ኡቤሞ ለብሩኖ ፈርናንዴዝ ጨርሱ ለብሪያን ኡቤሞ ደግሞ ወተፈው። ዋው ማይክል ካሪክ ይለያል። ማይክል ካሪክ አስደናቂ ብቃት፣ አስደናቂ አቋም፣ አስደናቂውን ማንቸስተር ዩናይትድ እየተመለከተን እንገኛለን። ቀደም ሲልም ብዙ ግብ ሊሆኑ የሚችሉ ኳሶችን ጂያንሉጂ ዶናሩማ ወጣባቸው። ጎል የነበሩ ከጨዋታ ውጭ ተብለው ተሻሩ እንጂ ብዙ ግብ አይተን ነበረ። በእውነት ዛሬ ኮቢ ማይኖ ይለያል። ኮቢ ማይኖ ብሩኖ ፈርናንዴዝ በነፃነት እንዲጫወት እያደረገው ይገኛል። ኮቢ ማይኖ ለማቲያስ ኩኛ፣ ማቲያስ ከሊዩስ ጋር ማቲ ወደ ፔናልቲ የላከው ኳስ የጉድ ያለ ውዴት ወድናችሁ አድማጮቻችን ፓትሪክ ዶርጉ ሁለተኛውን ግብ አስቆጠረም። የጉድ ያለ ፓትሪክ ዶርጉ ማንቸስተር ዩናይትድ እውነትም የጋለውን እውነትም ቀኙን ሰይጣን መስሎ መጥቷል። ፔፕ ጋርዲዮላ
የዛሬውን የማይክል ካሪክን ቡድን አልቻለውም። ዋው ፈገግታቸው! የቀድሞ አባቱ ሴር አሌክስ ፈርጉሰን ዛሬ ፈገግታቸው ደስ ይላል። የቀድሞ ልጃቸው ፈገግ እያስባላቸው ከረጅም ጊዜ በኋላ በእውነት ይህን ፈገግታ ከሳቸው ያየነው ከረጅም ጊዜ በኋላ ነው ማለት ይቻላል። ከዚህ በፊት ማይክል ካሪክ ትልልቅ ቡድኖችን አሸንፏል። እነ ማይክል አርቴታን፣ እነ ኡናይ ኤሜሪን፣ አሁን ደግሞ ፔፕ ጋርዲዮላን ሊያሸንፋቸው ይመስላል። ከዚህ በፊትም በጊዜያዊነት ማንቸስተር ዩናይትድን ይዞ አሸንፎ ነበረ። አሁን 2-0። ዛሬ ፓትሪክ ዶርጉ ከዚህ በፊት ሲወቀስበት የነበረውን ሁሉ፣ ከዚህ በፊት ሲቸገርበት የነበረውን ሁሉ ዛሬ ሁሉም ሊቻ ዛሬ ሃላንድን አላስቀምጥ መንቀሳቀሻ ሳጥቶታል። 2-0 ማንቸስተር ዩናይትዶች ኦልድ ትራፎርድ ላይ። ማን ያምናል? በእውነት ገና ዘግይቶ የሚመጣ ካለ 2-0 ማንቸስተር ዩናይትድ 2 ማንቸስተር ሲቲ 0 ሲል ማን ያምናል? አዎ ማንቸስተር ዩናይትዶች በካውንተር አታክ እየመጡ ይገኛሉ። አዎ ዶርጉ ላይ ፋውል ሰራ አንቶኒ ቴለር። አዎ በካውንተር እየመጡ ይገኛሉ። አማድ አበላው አኬን። አኬን አልፎት መጣ። አማድ ቋሚው ገጨበት። ዋይ ማንቸስተር ዩናይትድ በዚሁ የሚቀጥል ከሆነ ማን ይሁን የሚችለው? ማን ይሁን የሚቋቋመው? ቀጣይ ደግሞ ከአርሰናል በኤምሬትስ ስቴዲየም ጨዋታውን ያደርጋል። ማይክል ካሪክ ምን አይነት ቡድን፣ ምን አይነት የሚበላ፣ ምን አይነት መልክ ያለው፣ ምን አይነት ጣዕም ያለው ጨዋታ ነው እያስመለከተን የሚገኘው። ዋይ ከምንም በላይ ደግሞ ትልቁ ውለታው ለአርሰናል ነው። አርሰናል ዛሬ ኖቲንግሃም ፎረስትን የሚያሸንፍ ከሆነ ከማንቸስተር ሲቲ ያለውን የነጥብ ልዩነት ወደ ላይ ተኩሰዋል። ወደ ላይ አርቆ 9 ያደርገዋል። ይህ ውለታም ጭምር ነው። ይህ ለአርሰናሎች፣ ለገነርሶች፣ ለመድፈኞቹ ውለታም ጭምር ነው።